ከጥቂት ማይሎች በላይ በጠፈር ላይ ሆነን ምድርን በዝምታ የሚቃኙ የአሜሪካ የስለላ ሳተላይቶች አንድ ዘግናኝ እውነታ ወደ ዋሽንግተን የጦር ማዘዣ ማዕከላት እያስተላለፉ ነው። በመከላከያ ሚኒስቴር ጥብቅ ኮሪደሮች ውስጥ የከባድ ጫማዎች ኮቴና የባለስልጣን ሹክሹክታ ነግሷል። ቀይ መብራቶች በርተዋል። የዲፕሎማቶች የቴሌፎን መስመሮች ትርጉም አልባ ሆነዋል። ቃላት ኃያላን ያጡበት፣ የሰላምታ ልመናዎች በጦር መሳሪያዎች ብረታ ብረት ጩኸቶች የተዋጡበትና የዓለም ሰዓት ቆሞ የትንፋሽ መዋጥ ወይም የገባበት አስፈሪ የታሪክ ምዕራፍ ላይ ቆመናል። አዎ፣ መላው የጂኦፖለቲካ ካርታ ሊቀየር የሚችልበትና ማንም ሊያስቆመው ያልቻለው የኢራንና የእስራኤል የፊት ለፊት ጦርነት ሊፈነዳ የቀሩት ቀናት አልቀረም። ወደ ሰዓታት ምናልባትም ወደ ደቂቃ ተሸጋግሯል። ይህ ተራዊ ፖለቲካ ዲስኩር ወይም የተለመደ የመከላከያ ምስራቅ የቃላት ጦርነት አይደለም። አሜሪካ ለእስራኤል አጋር የሰጠችበት የመጨረሻው የማስጠንቀቂያ አጭር፣ ግልጽ እና ደም የሚያስቀዘቅዝ ነው። የኢራን ጥቃት የማይቀር ነው። እጅግ ተቃርቧል። የስለላ መረጃዎች አያወላውሉም። በቴህራን ከመሬት በታች ባሉ ሚስጥራዊ የጦር ጣቢያዎች ውስጥ ግዙፍ የሚሳኤል ማስወንጨፊያ አፋቸውን ከፍተዋል። የጦር ጀነራሎች ጣቶቻቸውን ቀዩን ቁልፍ ላይ አሳርፈዋል። ማዕበሉ ወደኋላ መመለስ የማይችልበት የገደል አፋፍ ላይ ዓለማችን ተንጠልጥላለች። የዚህ ማዕበል መምጣት ለማወቅ የሳተላይት ምስል አይጠበቅም። የኢራን አደባባዮች ራሳቸውን ሕያው ምስክር ናቸው። በምስሉ ላይ የምናየው በቴህራንና በተለያዩ የሀገሪቱ ከተማዎች ቁጣና እሳት ገሞራ ፈንድቷል። ጸረ እስራኤልና ጸረ አሜሪካ መፈክሮች የከተማዋን አየር አጨናንቀዋታል። የነዱት እሳቶች፣ የተቃጠሉ ባንዲራዎችና በደም ስሮቻቸው ውስጥ ብስጭት የሚነበብባቸው የተቆጡ ሰልፈኞች ፊታቸውን የሀገሪቱን ስነልቦናዊ የጦርነት ዝግጅት ቁልጭ አድርገው ያሳያሉ። የኢራን መንፈሳዊ መሪዎችና የጦር አዛዦች ለደረሰባቸው ጥቃት አጸያፊ የበቀል እርምጃ እንደሚወስዱ በይፋ በከፍተኛ ድምፅ እና በማያሻማ ቋንቋ ምለዋል። ለነሱ አሁን ጥቃት አለመሰንዘር ከሞት የከፋ ውርደት በውስጥም ሆነ በውጭ ታማኝ ወዳጆች ዘንድ እንደ ፍጹም ድክመት የሚቆጠርበት ወሳኝ የታሪክ መስቀለኛ መንገድ ላይ ነው። ኢራን ብሔራዊ ክብሯን ለማስጠበቅ ስትል ብቻ መላውን ቀጠና ወደማያባራ እሳት ውስጥ ለመክተት ቆርጣ ተነስታለች። በሌላኛው የሜዳ ጫፍ ደግሞ እስራኤል ዝም ብላ የምትታረድ በግ ሆና አልጠበቀችም። በቴል አቪቭ የሚገኘው የእስራኤል የጦር ካቢኔ ከመሬት በታች ባለው ሚስጥራዊ ክፍል ውስጥ ሌት ተቀን አስቸኳይ ስብሰባዎች ላይ ነው። መላ የእስራኤል መከላከያ ሰራዊት በታሪኩ ታይቶ ወደማይታወቅበት የንቃት ደረጃ ሃይ አላርም ተሸጋግሯል። የሰማይ ላይ ጠባቂዎች አይረንዶም፣ ዳዊትስ፣ ስሊንግ እና አሮው የተባሉ ዘመናዊ የእስራኤል መከላከያ ጋሻዎች የራዳር አይኖቻቸውን ገልጠው ሰማዩን እየቃኙ ነው። እስራኤል ዝምታዋን አልመረጠችም። ግልጽ የሆነ እና ጠንካራ ጥያቄዎች እንዲሁም የሙሽረት ቅድመ ሁኔታዎች እያቀረበች ነው። ማስጠንቀቂያዎች አጭርና አሰቃቂ ነው። ማንኛውም ከኢራን መሬት ተነስቶ በእስራኤል ላይ ለሚደረገው ጥቃት ምላሽ በቀጥታ በኢራን መሬት ላይ ይሆናል። ይህ አንድ ትርጉም አለው። የፕሮክስ ወይም በሌሎች ታጣቂዎች በኩል የሚደረግ የድብብቆሽ ጦርነት አብቅቶ ሁለቱ የመከላከያ ምስራቅ ግዙፍ የጦር ማሽኖች ፊት ለፊት በይፋ ሊያጋጭ ነው ማለት ነው። እስራኤል ያቀረበችው ጥያቄ እና ቅድመ ሁኔታ የዲፕሎማሲ በር ከማስከፈት ይልቅ ጨርሰው የሚዘጉ ናቸው። ጥያቄዎች የኢራን የኒውክሌር ማበልጸጊያ ጣቢያዎች ከማስፈራራት ጀምሮ የኢራንን ወሳኝ የጦርና የኢኮኖሚ መሰረተ ልማቶች ኢላማ ከማድረግ የሚደርሱ ናቸው። እስራኤል ለዜጎች ደህንነት ስትል ማንኛውም እርምጃ የትኛውም ያህል አውዳሚ ቢሆን ከመውሰድ ወደኋላ እንደማትል ለዓለም እያሳወቀች ነው። በቴል አቪቭ እና በሌሎች ከተሞች ጎዳናዎች ላይ የፍርሃትና የዝግጅት ድባብ አየሩ ሞልቶታል። የህዝብ መጠለያ በሮች ወለል ብለው ተከፍተዋል። ሆስፒታሎች ከወትሮ በተለየ ለድንገተኛ አደጋና ለጅምላ እልቂት ተዘጋጅተዋል። የጂኤስ ሲግናሎች ሆን ብለው በመላው ሀገሪቱ ተቋርጠዋል። ይሄ ገቢር የጠላት ሚሳኤሎች እና ድሮኖች አቅጣጫ ለማሳት የሚደረግ የመጨረሻው ሰዓት ወታደራዊ ስልት ነው። በዚህ በሁለት ጠላት ሀገራት መካከል በተፈጠረ የሞትና የሽረት ገመድ መሃል ሁኔታው በዝምታ መመልከት ያልቻለበት የዓለም ቁጥር አንድ የጦር ኃይል ባለቤት አሜሪካ ትገኛለች። አሜሪካ በቃላት ብቻ ማስጠንቀቂያ ከመስጠት አልፋ እጅግ አስፈሪ የሆነ የጡንቻ ማሳያ ጨዋታዎችን በግንባር ገብታለች። በምስሉ ላይ በጉልህ እንደምናየው ግዙፎቹ የአሜሪካ የባህር ኃይሎች አውሮፕላኖች፣ ተሸካሚ መርከቦች፣ በኒውክሌር ኃይል የሚንቀሳቀሱ ከተሞች የሚያህሉትን ተንሳፋፊ የጦር ሰፈሮች ውሃውን እየሰነጠቁ አቅጣጫውን ወደ መካከለኛው ምስራቅ አዙረዋል። እነዚህ ግዙፍ የብረት አውሬዎች በሆዳቸው ውስጥ በመቶዎች የሚቆጠሩ እጅግ ዘመናዊ
የጦር አውሮፕላኖች፣ አውዳሚ የክሩዝ ሚሳኤሎች እና በሺዎች የሚቆጠር የልዩ ኃይል ጦር አባላትን አዝለዋል። አሜሪካ ይህንን ግዙፍ ጦር ወደ ቀጠና ያመጣችው ለጌጥ አይደለም። ሁለት ግልጽና አስቸኳይ ተልዕኮዎች አሏት። አንደኛውና ዋነኛው በቴህራን ላይ ላሉ መሪዎች ጠንካራና አፋጣኝ መልእክት ለማስተላለፍ ነው። ከአቅም በላይ የሆነ ጥቃት ብትሰነዝሩ ከእስራኤል ብቻ ሳይሆን ከኛ ጋር ትላተማላችሁ የሚል ስነ ልቦናዊ ጫና ለመፍጠር ነው። ሁለተኛውና በተግባር ሊታይ የተቃረበው ተልዕኮ ደግሞ ጥቃቱ መከሰቱ የማይቀር ከሆነ የእስራኤል ሰማይ በሚሳኤል መከላከያ ስርዓቶች ለማገዝና አስፈላጊው ሆኖ ከተገኘ የኢራን የጦር ሰፈሮች በመደብደብ የመልሶ ማጥቃት እርምጃ ላይ በቀጥታ ለመሳተፍ ነው። በአሁኑ ሰዓት የፔንታጎን ከፍተኛ አዛዦች ከእስራኤል አዛዦች ጋር በየሰከንዱ ምስጢራዊ መረጃዎች እየተለዋወጡ ነው። የአሜሪካ ጦር በመካከለኛው ምስራቅ፣ በኢራቅ፣ በሶሪያ፣ በዮርዳኖስ እና በባህረ ሰላጤው ሀገራት ባሉት የጦር ሰፈሮች ላይ ያለው የጥበቃ ደረጃ ወደ ከፍተኛ እርከን አሳድጓል። ይህ ሁኔታ የሚያሳየው ማንኛውም የኢራን እና የእስራኤል ግጭት አሜሪካን አውዳሚ ወደሆነ አዙሪት ውስጥ መጎተቱ እንደማይቀር ነው። ይህ በእንዲህ እንዳለ ቀውሱ በሰላማዊ መንገድ እና በጠረጴዛ ዙሪያ ለመፍታት ሲደረግ የነበረው የዲፕሎማሲ ንግግር ውስጥ ሙሉ በሙሉ በመክሸፉን እየታየ ነው። የውይይቱ በሮች ተዘግተዋል። ከተለያዩ አቅጣጫዎች በተለይም ከአውሮፓ ህብረት ሀገራት፣ ከሩሲያ፣ ከቻይና እና ከጎረቤት የአረብ ሀገራት በኩል ኢራን ለማግባባትና በውጥረቱን ለማርገብ የተሞከሩ ጥረቶች ሁሉ ውሃ የበላቸው ይመስላሉ። ቴህራን የስልክ ጥሪዎች እምቢ እያለች ነው፣ ወይም ደግሞ ቀድሞ ከወሰነችው ጠንካራና የማይጠፋ አቋሟ ንቅንቅ እንደማትል እያንጸባረቀች ነው። የድርድር ጊዜ አልቋል። አሁን በደም የቆሸሸውን ክብራችንን የምንመልስበት የተግባር ጊዜ ነው የሚል የኢራን አብዮት ዘብ አዛዦች ድምጽ በርትቷል። የሰላም ንግግሮች ሞት የዓለም ስጋት ጣሪያ አስነክቷል። የዲፕሎማት መኪኖች ሸክማቸውን አዘጋጅተው ከኤምባሲ እየወጡ ነው። የንግድ አየር መንገዶች በረራቸውን እየሰረዙ ነው። የውጭ ዜጎች ቀጠናቸውን በአስቸኳይ ለቀው እንዲወጡ ከየሀገሩ መንግስት ጥብቅ ማሳሰቢያ እየተሰጠ ነው። ይህ በደቂቃው ልዩነት ሊፈነዳ የተቃረበው ጦርነት ከቶንም የድንበር ግጭት አይደለም። ተጽዕኖ በእስራኤል እና በኢራን ጂኦፖለቲካዊ ድንበሮች ብቻ የሚገደብ አይሆንም። መላው የመካከለኛ ምስራቅ ባሩድ እንደተሞላ በርሜል ክብሪት እስኪጫርለት እየጠበቀ ነው። ኢራን በበኩሏ በራሷ መሬት ከምትተኩሰው አህጉር አቋራጭ ሚሳኤሎች በተጨማሪ በቀጠና ያሏትን በደንብ የታጠቁ ታማኝ ፕሮክሲ ቡድኖች በአንድ ጊዜ ልታንቀሳቀስ ትችላለች። በሰሜን ሊባኖስ ድንበር ላይ በሺዎች የሚቆጠሩ ሮኬቶች ያነጣጠረ ሄዝቦላ፣ በደቡብ ከየመን በኩል ቀይ ባህርን እያመሰ ያለው የሁቲ ታጣቂ ቡድን እንዲሁም በኢራቅ እና በሶሪያ የሚንቀሳቀሰው በሺዊ ሚሊሻዎች በአንድ በተቀናጀ ሰዓት በእስራኤል ከተሞችና በአሜሪካ የጦር ሰፈሮች ላይ የጥፋት ዝናብ ካዘነቡ ቀጠናዎች ወደ አንደኛው የሲኦል እሳትነት ሊቀየር የእስራኤል ጦር በ4 እና በ5 የተለያዩ ግንባሮች በተለይም በተመሳሳይ ጊዜ የህልውና ውጊያ ለማድረግ ይገደዳል። ይህ ደግሞ ታሪካዊ አይቶት የማያውቀው እጅግ ደም አፋሳሽ አውዳሚና በመቶዎች ሺህ የሚቆጠሩ ሰላማዊ ዜጎችን ህይወት የሚቀጽፍ ጦርነት ያስከትላል። የዚህ የጦርነት ነጋሪዎች ድምጽ የሰው ህይወትን ከመቅጠፍ ባሻገር የሚያስከትለው የዓለም አቀፋዊ የኢኮኖሚ መዘዝ ሌላው አስደንጋጭ ገጽ ነው። የዓለም የነዳጅ ገበያ ቀድሞውኑ በስጋት ይንገዳገድ ቆይቷል። የዓለም የነዳጅ ንግድ የደም ስር የሆነው እና በቀጠናው በሚሊዮን በርሜል የሚቆጠር ነዳጅ የሚያልፍበት የሆርሙዝ ባህረ ሰላጤ ሙሉ በሙሉ በኢራን የጦር መርከቦች ስጋት ስር ወድቋል። ጦርነት ከተቀሰቀሰ እና ይህ ስትራቴጂ የውሃ ላይ መተላለፊያ ከተዘጋ የዓለም የነዳጅ ዋጋ ወደማይታሰብበት አሃዝ ይተኮሳል። ይህ ደግሞ ከኮቪድ-19 ወረርሽኝ ያላጋገመውን የዓለም ኢኮኖሚ ወደ ከፋ ጥልቅ ድቀት ውስጥ ይከተዋል። የፋይናንስ ገበያዎች ቀድሞውኑ በስጋት እየተንኮታኮቱ ነው። የኢንቨስተሮች ሀብቶች እያሸሹ ነው። የወርቅ ዋጋ ታሪካዊ ክብረ ወሰን ሰብሮ ወደ ላይ ወጥቷል። የዓለም ሀያላን መሪዎች እንቅልፍ አጥተዋል። ታሪክ በተደጋጋሚ እንዳስተማረን ጦርነት በታቀደለት ሰዓት እና ቦታ መጀመሩ እጅግ ቀላል ሊሆን ይችላል። ነገር ግን አንዴ ጥይት ከተኮሰ በኋላ ጦርነቱ እንዴት፣ መቼ እና በማን አሸናፊነት እንደሚያልቅ ማንም ሟርተኛ ሊተነበየው አይችልም። የኢራንና የእስራኤል ግጭት በሁለት ሀገራት መካከል ተጀምሮ ላያልቅ ይችላል። ይህ ግጭት ወደ ከፋ ቀጠና ጦርነት አልፎም ተርፎ ሌሎች የዓለም
ሀያላን ሀገራትን በተለይም የኢራንን የቅርብ ሀገራት የሆኑትን ሩሲያና ቻይና ወደሚያሳትፍና የሶስተኛው ዓለም ጦርነት ወደሚቀሰቅስበት ዓለም አቀፋዊ ቀውስ ሊያመራ የሚችልበት እድል ሰፊ ነው። ዘመናዊ የኒውክሌር ቴክኖሎጂ ባለቤት ለመሆኑ ከጫፍ በደረሱት ሀገራትና አስቀድማ በይፋ ያልተነገረ የኒውክሌር ጦር መሳሪያ ክምችቶች ባለቤት በሆነችው ሀገራት መካከል የሚደረግ የህልውና ጦርነት የሰው ልጅን የህይወት ታሪክ አቅጣጫ ሊቀይር፣ ምድርንም ወደ አመድነት ሊለውጥ የሚችል የጥፋት አቅም አለው።